สวัสดีครับ bro ቲክቶከሩ አዶናይ ከኢትዮጵያ አየር ኃይል ማስጠንቀቂያ ደረሰው። ምን ትመስላለች? አሁን ይሄንን ደግሞ ጸጉር ብለሽ ነው የምታሳይ? ገመዳ የእድሜ ባለጸጋው አዛውንት የምታየው ሰው አፈ ታሪክ ወይም ሐውልት አይገባው። ለምን ይሸለማል? ምን ሰራ ለሚባሉ ጥያቄዎች የአዶናይ አድናቂዎች ኮሜንት ላይ እየገባችሁ መልስ ስጡበት። አዶናይ ምን ሰራ? አዶናይ ምን አይነት ተጽዕኖ ፈጠረ? ህዝብ ተወካዮች ምክር ቤት ቀጠሮ ይዘውለታል አሉ። አዶናይ እዛ ገብቶ ኧረ ውሸት ነው በሉኝ፣ ኧረ ውሸት ነው በሉኝ፣ ጋሻ አልሞተም በሉኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የአዳም ቲቪ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዝነኛው ቲክቶከር አዶናይ በኢትዮጵያ አየር ኃይል እጅግ በጣም አደገኛ ማስጠንቀቂያ ተሰጠበት ይላል ዜናው። ምን አድርጎ ይሆን? ቲክቶከሩ አዶናይ ከኢትዮጵያ አየር ኃይል ማስጠንቀቂያ ደረሰው። ቲክቶከሩ በአየር ኃይል መድረክ ላይ መቅረቡ ከፍተኛ ትችት አስነስቶ እንደነበረ ይታወቃል። በዛሬው ዕለት ለአዶናይ ማስጠንቀቂያ ደርሶታል። ዝርዝሩን በአጭሩ ላቀርብላችሁ። ቲክቶከር አዶናይ ከሰሞኑ ለኢትዮጵያ አየር ኃይል አባላት የማነቃቂያ ንግግር ማድረጉን የሚያሳዩ ምስሎችን በማህበራዊ ሚዲያ ገጹ ላይ ማጋራቱን ተከትለው በተቋሙ ላይ ከባድ የህዝብ ተቃውሞ ተቀስቅሷል። ዝግጅቱ ይፋ ከሆነ በኋላ በርካታ የማህበራዊ ሚዲያ ተጠቃሚዎች ለኢትዮጵያ አየር ኃይል በነበራቸው ክብር ላይ አሉታዊ ተጽዕኖ አሳድሯል የሚሉ ጠንካራ አስተያየቶችን ሰንዝረዋል። ዛሬም እንግዲህ እጅግ አነጋጋሪ በሆነው በቲክቶከሩ በአዶናይ ጉዳይ መተናል። ብዙ እየተሰሙ ያሉ ነገሮች አሉ። አሁን ለሁለት የተከፈለ ጎራ ይታያል። ግማሹ ደጋፊ ነው፣ ግማሹ ደግሞ ነቃፊ ነው። እስኪ ከቁም ነገሮቹ ጋር እያዋዙ የሚደግፉትም ሀሳባቸውን እየሰጡ ነው። በርከት ያሉ ቪዲዮዎች አሉ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተመልከቱ። ስግጥ ፍመስ አርገው ወጋ አርገው ነካ ስጪው ለአራዳ ልጅ እንዲህ ተቀምጠሽ ከመገላመጮ ስግጥ ፍመስ ያኔ ጀለስካኖ የመጣው ከአሜሪካ ረከቴ ስግጠ ለገንዘቤ ስግጠ ለህይወቴ ስግጠ ቀጣይ አመት ይሰገጣል 2018 ይሰገጣል ስግጠ ህዝብ ተወካዮች ምክር ቤት ቀጠሮ ይዘውለታል አሉ። አዶናይ እዛ ገብቶ ሰግጡ ፈምሱ ሊላቸው ነው። እንግዲህ እንዴት ከዚህ በላይ መሰገጥ ከየት ይመጣል? ግን ያው ሊሰግጡ ነው። የኦሮሚያ ጨፌ ኦሮሚያም እንዲሁ ጥሪ እንዳቀረበ ሰምቻለሁ። የምሪውን የእውነት አላወቅኩም። በተለይ ጨፌ ኦሮሚያ በጣም ያስፈልገናል ብለውታል። መቼ እንደሚሄድ አላወቅኩም። መከላከያ ሚኒስቴር የአየር ኃይሉን ካየ በኋላ ይሄንን የትግራይ ተወላጅ ከካናዳ ወደ ኢትዮጵያ በቃኝ ብሎ የገባ ልጅ ለመከላከያ ሰግጥ ፈምስን ሊያስረዳው ይሄዳል የሚባል ሰምቻለሁ። የሃይማኖት አባቶች ቤተ ክህነትና መጅሊሱ ይጥሩት አይጥሩት አላወኩም። ግን ያው ከላይ ከወረደና አቅጣጫ ከተሰጠበት እንግዲህ ሁላችንም መፈመሳችን ነው፣ መሰገጣችን ነው። መልካም የመሰገጥ መልካም የመፈንበስ ዘመን ይሁንላችሁ። ሰግጡ ፈምሱ። አዋቂው መቼ ነው የምትሰግጠው? እባክህ ሰግጥ እስኪ። አንተ ሰግጥ እስኪ። እውቅና ይበቃል። እስካሁን አውቀሃል እኮ አውቀህ የታባህ ደረስክ። እስኪ ሰግጥ፣ ድድብ በል እስኪ። አሁን እግዚአብሔር ነው እያወቅ እንዳላወቅሁን። እስኪ እያወቅ እንዳላወቅ መሆን ማወቅ ነው። ልንገርካ፣ እያወቅ እንዳወቅ መሆን ግን ስማ አያልፍልህም። እያወቅ እንዳላወቅ ሁን። ከዛ እወቅ፣ ከዛ ይተወለወቅ፣ ከዛ ምናምን ስግጠ እኔ በጣም ይገርመኛል። ሰገጠ ፈመሰ በቃ
ብዙ ጉዳዮች አሉ። በነገራችን ላይ እስኪ እንደው በደመ ነፍስ የሚጓዝ ህዝብ መሆኑን የምትመለከቱት እንደው በጥልቀት ደጋግማችሁ ቪዲዮውን ስትመለከቱት ነው። እኔ አልጠበኩም ማርያም እኔ አልጠበኩም ማርያም ውሃ ሲፈስ ዝም ብሎ በቃ እንደሚለው ጅው ብሎ እንደሚሄደው ምንድነው ጭብጡ የሚለውን ነገር አሁን እስኪ አንዳንዶች የፈመሰበት ቁም ነገር ስላለው ነው የሚሉ አሉ። ሲዘርዝሩና ንገሩን ስትሏቸው ግን አንድም ፍሬ የሚያነሱት ነገር የላቸውም። ይገርማል። ለበረከቴ ስግድ ለገንዘቤ ስግድ ለገንዘቤ ስግድ ስግድ ጥፍምስ ስግድ ጥፍምስ ስግድ 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 ማነው ሰግጥ ያለ? አደሬ ጋሽ ሰሌ እንዴት ኖት? ምኑ የሰሞኑ ፍምስና እንዴት እያደረጉት ነው? እንሰግጣለን፣ እንቸክላለን፣ እንፈምሳለን እኮ። እንዴት እንግዲህ እንዳያችሁት ከልጅ እስከ አዋቂ ድረስ አሰግጧል። ትምህርት ቢሆን አስተምረዋል እንላለን፣ እውቀት ቢሆን አሳውቋል እንላለን። ስገጣ ስለሆነ ግን አሰግጧል ብለናል። አይገባውም፣ ለምን ይሸለማል፣ ምን ሰራ ለሚባሉ ጥያቄዎች የአዶናይ አድናቂዎች ኮመንት ላይ እየገባችሁ መልስ ስጡበት። አዶናይ ምን ሰራ፣ አዶናይ ምን አይነት ተጽዕኖ ፈጠረ፣ ሀሳባችሁን እስቲ ኮመንት ላይ አጋሩ። ለሚነሳው ጥያቄ ትክክለኛ መልስ ስጡበት። ከብዙ ፍክክር በኋላ አዶናይ የመስከረም ወር የቅልቦች የማህበራዊ ሚዲያ ተጽዕኖ ፈጣሪ በመባል ከቲክቶከሮች እንግዲህ ዛሬ ተሸልመዋል። ለወጣቶች ድፍረትንና የማይሰበር ስነልቦና ገንብተው በማህበራዊ ሚዲያ ወጣቶች ገንዘብ እንዲሰሩ በማበረታታት በተጨማሪ በመስከረም ወር ውስጥ በሚከበሩ በዓላት ውስጥ እንግዲህ በተለያዩ ክልሎች እየሄደ ከህዝቡ ጋር እያከበረ ኢትዮጵያዊ መከባበርና ፍቅርን ያሳየ ወጣት ነው። ስለዚህ እኔ ሽልማቱ ይገባዋል እላለሁ። እናንተስ ሀሳባችሁን ኮሜንት ላይ አጋሩ። ሰግድ 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 ለህይወቴ ስግድ ለበረከቴ ስግድ ለገንዘቤ ስግድ ሰግድ 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 ፈምስ ፈምስ። አዎ እንግዲህ ለብዙዎቹ ትርጉሙ ሳይገባቸው እንደ ዘፈንም ይመስላችኋል። በነገራችን ላይ አንድ ደግሞ የዘፈነችው አለች። እስኪ መቅዲሾው ላይ እንመልከታት። በት ነው ሰግጥ የሚለው ሙዚቃ የወጣው ወይስ መጀመሪያ ሙዚቃውን ሰርተሽ መጨረሻ ላይ ነው ወደ ሰግጥ ሄድሽ? አልታሰበበትም። በአጋጣሚ ነው። አጋጣሚ ሆኖ እኔ ቃሏን ውስጥ የነበረች ማለት አዶናይ በጣም ነው የምወደው፣ በጣም ነው የማደንቀው። ንግግሮቹ ሁሉ ማለት የሚናገራቸውን በተለይ ለወጣቱ ጥሩ ነገር ነበረው እና ከዛ ሰግጥ ምትል ተደንቄ በጣም በቃ ውስጤ ገብቷል ማለት ነው። እና በተለይ ደግሞ ትርጉሙም አዶናይ በደንብ አድርጎ ሲገልጸው እኔ እንጃ በአጋጣሚ ምን እንደሆንኩ ራሱ አላውቅም። ለብቻ ይገባ ይመስላል። ሙዚቃው አልቋል፣ ትንሽ ፓርት ናት። አዎ ትንሽ ቦታ ላይ ማስጨፈሪያው ላይ እንደ አቤት አቤት ምናምን እንደዛ ነገር ነው የተጠቀምኩበት። ከዛ ግን ያው ሰውም እግዚአብሔር ይመስገን ወደደው ይመስለኛል። አዎ ቤዘር ሰግድና ምትባይ ስሙን እኔ እንኳን ስጠራ በጣም ሰግጥ ነው ያልኩት። ስሙ ትንሽ Salam salam, I'm so happy, my love Adonai, for you winning the TikTok Creative Award of the Year. I still expect great things from you. Yene Fakir Saget famous. ምን ትመስላለች አሁን? ይሄንን ደግሞ ጸጉር ብለሽ ነው የምታሳይ? ገመዳ ይሄን ገመድ ማዳበሪያሽን ቋጥረሽ መጥተሽ ለኔ መታየት ነው እንደዚህ። የኔ ምስት ጸጉር እኔ አላደንቀውም እንኳን እንጂ ውዳቂ ሀቤት በሷ ቤት እኮ ይሄን ቀጥል። አሁን እኮ ቆንጆ ሆና ነው እዚህ ጋር ፊቷን ይቀባባሉ። ይሄን ያደርጉና እንደቀድማለች በቃ ፊቷን ይዛ ትቀርባለች ሶሻል ሚዲያ ላይ። ውበት ፈተና ነው።
እግዚአብሔርን ውበት ፈተና ነው በቃ ማለት ውበት ፈተና የእድሜ ባለጸጋው አዛውንት የምታየው ሰው አፈ ታሪክ ወይም ሐውልት ሳይሆን ሕያው እስትንፋስ ያለው ሰው ነው። በአሁኑ ጊዜ እሱ በቆዳ የተሸፈነ አጥንት ሆኗል። ነገር ግን ሰውነቱን በደንብ ያንቀሳቅሳል። ይህ አዛውንት ተራ ሰው አይደለም። ስሙም ሚሞሪ ይባላል። ከዘሮቹ ሁሉ አልፏል። ሰውነቱ ጠንካራ ነው። የሚወደው ምግብም ማሞዝ እንደሆነ የመጀመሪያውም ስራ ቁፋሮ እንደነበር ይናገራል። አዛውንቱ በቀን 3 ውሃ እንደሚጠጣና ሜዲቴት እንደሚያደርግ ይናገራል። ረጅም ዕድሜ ለመኖሩ ሚስጥሩ ምን እንደሆነ ሲጠየቅም አልጠጣም፣ አላጨስም፣ ጥሩ እንቅልፍ መተኛትና በፈገግታ መኖር እንደሆነ ይናገራል። ኧረ ውሸት ነው በሉኝ፣ ኧረ ውሸት ነው በሉኝ፣ ጋሼ አልሞተም በሉኝ፣ ኧረ ጋሼ ምን ሆንክ? ኧረ ውሸት ነው በሉኝ፣ ኧረ ውሸት ነው በሉኝ፣ ጋሼ አልሞተም በሉኝ፣ ኧረ ጋሼ ምን ሆንክ? New idea is unlocked. Only don't listen. हे प्रभु हे हरिनाम कृष्ण जगन्नाथ प्रेमानंद በነገራችን ላይ ላይክ ሼር ሰብስክራይብ ማድረግ ባትረሱ በጣም መልካም ነው። አዳዲስ መረጃዎችን አመጣለሁ። ላይክ ሼር ሰብስክራይብ ላይክ